ሰላም ጤና ይስጥልኝ። ዛሬ የምንመለከተው ፊልም ምናልባት በህይወታችሁ ካያችኋቸው ፊልሞች ሁሉ እጅግ እንግዳና ስሜታችን የሚፈታተን ሊሆን ይችላል። እስኪ አስቡት፣ በምትኖሩበት ዓለም ውስጥ ነጠላ ወይም ሲንግል መሆን በህግ የተከለከለ ቢሆንስ? የፍቅር ጓደኛ ካላገኛችሁ ደግሞ ወደ እንስሳነት ተቀይራችሁ ጫካ ውስጥ እንደምትለቀቁ ቢነገራችሁስ? አዎ፣ ዘ ሎስት የሚወስደን ወደዚህ የእብድ ዓለም ነው። በዚህ ዓለም ውስጥ ፍቅር ስሜት ሳይሆን የህይወትና የሞት ጉዳይ ነው። ሰዎች የሚገናኙት በፍቅር ወድቀው ሳይሆን ወደ እንስሳ ላለመቀየር ሲሉ ብቻ ነው። ታሪኩ የሚያጠነጥነው ዴቪድ በተባለ ሰው ዙሪያ ሲሆን ሚስቱ ወደ ሌላ ሰው ትታው ከሄደች በኋላም ህጉ በሚያዘው መሰረት ወደ አንድ ሆቴል ይገባል። እዚያም በ45 ቀናት ውስጥ አዲስ ጓደኛ ካላገኘ ወደ መረጠው እንስሳነት ይቀየራል። የእርሱ ምርጫ ሎብስተር ነበር። ምክንያቱም ሎብስተሮች ረጅም ዕድሜ ይኖራሉ፣ ደማቸው ሰማያዊ ነው፣ እንዲሁም ባህር ውስጥ መኖር ይችላሉ። ፊልሙ ሲጀምር ዴቪድን እናየዋለን። መነጽር ያደረገ ቦርጭ ያለውና በፊቱ ላይ ምንም አይነት ስሜት የማይነበብበት ሰው ነው። ውሻውን ይዞ ወደ አንድ ገለልተኛና ዘመናዊ ሆቴል ይገባል። ይህ ውሻ ግን ዝም ብሎ ውሻ አይደለም፣ የዴቪድ ወንድም ነው። ወንድሙ ከዚህ በፊት በነበረው የ45 ቀን ቆይታ ጓደኛ ማግኘት ስላልቻለ ወደ ውሻነት ተቀይሮ ለዴቪድ ተሰጥቶታል። ዴቪድ ሪሰፕሽን ላይ ሲደርስ የሆቴሉ ህጎች ይነገሩታል። ልብሶቹን ይወስዳሉ። ሁሉም ነገር አንድ አይነት ነው። በሆቴሉ ውስጥ ማንም ሰው ብቻውን መሆን አይችልም። ሌላው ቀርቶ ጫማ ሲያደርጉ እንኳን በራሳቸው ማሰር አይችሉም። ጥንድ መሆን ምን ያህል አስፈላጊ እንደሆነ ለማሳየት ሲባል አንድ እጃቸው በካቴና ታስሮ እንዲቆይ ይደረጋል። የሆቴሉ ስራ አስኪያጅ ለዴቪድ በ45 ቀናት ውስጥ ጓደኛ ካላገኘህ ወደ ምን አይነት እንስሳ መቀየር ትፈልጋለህ ብላ ትጠይቀዋለች። ዴቪድም በልበ ሙሉነት ሎብስተር ይላታል። ሴትዮዋም ምርጫውን ታደንቃለች፣ ምክንያቱም ብዙ ሰው ውሻ መሆንን ስለሚመርጥ ነው። የሆቴሉ ቀናት እየገፉ ይሄዳሉ። ዴቪድ ከሁለት ጓደኞች ጋር ይተዋወቃል። አንደኛው እግሩ የሚያነክስ ሲሆን ሌላኛው ደግሞ ንግግር የሚንተባተብ ነው። በዚህ ፊልም ዓለም ውስጥ ጥንድ ለመሆን የግድ አንድ የሚመሳሰል ነገር ሊኖራችሁ ይገባል። ለምሳሌ ሁለታችሁም አፍንጫችሁ የሚደማ ከሆነ ወይም ሁለታችሁ እግራችሁ የሚያነክስ ከሆነ ተስማሚ ጥንዶች ትሆናላችሁ ማለት ነው። ፍቅር የሚለካው በዚህ ላይ ብቻ ነው። ቀኖች እየተቆጠሩ ነው። ዴቪድ ጊዜ እያለቀበት ነው። ቀኑን ለማራዘም አንድ መንገድ ብቻ አለ። እርሱም ወደ ጫካ ሄዶ ብቸኞችን ማደን። ብቸኞች ማለት ከሆቴሉ ያመለጡና በጫካ ውስጥ የሚኖሩ ሰዎች ማለት ነው። በሆቴሉ ያሉ ሰዎች ማደንዘዣ ሽጉጥ ተሰጥቷቸው ወደ ጫካ ይሄዳሉ። አንድ ብቸኛ ሰው በጥይት የመታና የያዘ ሰው በሆቴሉ የመቆያ ጊዜ በአንድ ቀን ይራዘምለታል። ዴቪድ በዚህ አደን ብዙም ጎበዝ አይደለም። ጊዜው እያለቀ ሲመጣ ዴቪድ አንድ ውሳኔ ላይ መድረስ እንዳለበት ታወቀ። በሆቴሉ ውስጥ አንዲት ሴት አለች። እሷ ምንም አይነት ስሜት የላትም፣ ለማንም አታዝንም። ዴቪድ ግን እሷን ለማግኘት ሲል እርሱም ልብ የለሽና ጨካኝ እንደሆነ ማስመሰል ይጠበቅበታል። በመመገቢያ አዳራሽ ውስጥ አንዲት ሴት ስትታነቅ አይቶ ምንም እንዳልተፈጠረ ዝም ብሎ በማየት የዚችን ሴት ትኩረት ይስባል። ሁለቱም ጨካኝ ስለሆኑ ተስማሚ ጥንዶች ተብለው አብረው እንዲኖሩ ይደረጋል። ዴቪድና ይቺ ሴት አብረው መኖር ጀመሩ። ግን ለዴቪድ ይህ ሁኔታ በጣም ከባድ ነበር። በእያንዳንዱ ቀን ስሜቱን ደብቆ ማሳለፍ ነበረበት። አንድ ቀን ጠዋት ዴቪድ ከእንቅልፉ ሲነቃ በመታጠቢያ ቤት ውስጥ አሰቃቂ ነገር ይጠብቀዋል። ይቺ ሴት የዴቪድን ወንድም ውሻውን ረግጣ ትገድለዋለች። ይህን ያደረገችው ዴቪድ በእውነትም ስሜት የሌለው መሆኑን ለመፈተን ነው። ዴቪድ ወንድሙ በደም ተጨማልቆ ሲያየው እንባውን መቆጣጠር አቃተው። ወደ መታጠቢያ ቤት ገብቶ ሲያለቅስ አየችውና ለምን ታለቅሳለህ? ስሜት አለህ እንዲያለችው ስለያዘችው ወደ ፖሊስ ወደ ሆቴሉ አስተዳደር ልትወስደው ስትል ዴቪድ ሌላ ምርጫ አልነበረውም። ሴትዮዋን በተኛችበት አደንዝዞ ወደ እንስሳ ወደሚቀይረው ማሽን ይዟት ሄደ። እርሷን በዚያ ማንም ወደማያውቀው እንስሳ ቀይሮ ከሆቴሉ ወደ ጫካው አመለጠ። ዴቪድ አሁን ከሆቴሉ አምልጦ ብቸኞች ወደሚባሉት አማጽያን ተቀላቀለ። የዚህ ቡድን መሪ አንዲት ጠንካራ ሴት ናት። እዚህ ህጎች ከሆቴሉ በተቃራኒ ናቸው። እዚህ ማንም ሰው መዋደድ፣ መሳሳም ወይም ወሲብ መፈጸም አይችልም። ሁሉም ነገር በብቸኝነት መከወን አለበት። ሙዚቃ ሲከፈት እንኳን ሁሉም ሰው በየፊናው ነው የሚደንሰው እንጂ ጥንድ ሆኖ መደነስ ክልክል ነው። ቅጣቱም የከፋ ነው። የተሳሳሙ ሰዎች ከንፈራቸው ይቆረጣል። በዚህ የብቸኝነት ዓለም ውስጥ ዴቪድ አንዲት የሩቅ እይታ ችግር ያለባት ሴት ሾርት ሳይትድ ውሜን ያገኛል። እጣ ፋንታ ሆኖ ዴቪድም የእይታ ችግር ነበረበት። ይህ የሚያመሳስላቸው ነገር ሁለቱን አቀራረባቸው። ማንም ሳያቸው በምልክት ቋንቋ ማውራት ጀመሩ። ፍቅራቸው እያደገ መጣ። በሆቴሉ ውስጥ ተገዶ ያልመጣ ፍቅር እዚህ ተከልክሎ በድብቅ አበበ። እንቸል አድነው ይበላሉ፣ በምልክት ይነጋገራሉ። አብረው ወደ ከተማ ሄደው ባልና ሚስት መስለው ይታውናሉ። የብቸኞቹ መሪ የዴቪድንና የሴትዮዋ መካከል ያለውን ግንኙነት ጠረጠረች። ይህን ፍቅር ለማጥፋት እጅግ ጨካኝ እርምጃ ወሰደች። የአይንሽን ችግር ለማስተካከል ወደ ከተማ ወስጄ ቀዶ ጥገና አድርግልሻለሁ ብለው አሸቻት። ሴትዮዋም በደስታ ተቀበለቻት። ምክንያቱም አይኖቿ ከዳኑ ዴቪድን በደንብ ማየት ትችላለች። ነገር ግን ከቀዶ ጥገናው በኋላ ስትነቃ አይኖቿ ሊድኑ አልቻሉም። ሙሉ በሙሉ ታውራለች። መሪዋ ሆን ብላ አሳወረቻት። ምክንያቱም አሁን እሷ ዕውር ናት፣ ዴቪድ ግን ያያል። የሚያመሳስላቸው ነገር ጠፋ ማለት ነው። በዚህ ዓለም ህግ መሰረት የሚያመሳስለን ነገር ከሌለ ፍቅር ሊኖር አይችልም። ሴትዮዋ ተሰበረች። ዴቪድ ተስፋ ቆረጠ። ነገር ግን ዴቪድ በቀል ፈለገ። አንድ ቀን በጫካ ውስጥ ጉድጓድ ውስጥ ገፍትሮ ጣላት። የዱር አራዊት ወይም የቀድሞ ሰዎች እንዲበሏት ትቷት አይነ ስውር የሆነችውን ፍቅረኛውን ይዞ ወደ ከተማ ሸሸ። ፊልሙ ወደ መጨረሻ ላይ ሲደርስ ዴቪድና አይነ ስውሯ ሴት በከተማ ውስጥ ወደሚገኝ አንድ ምግብ ቤት ይገባሉ። አሁን ነፃ ወጥተዋል። ግን አንድ ትልቅ ችግር አለ። አሁንም የሚያመሳስላቸው ነገር የለም። እርሱ አታይም፣ እርሱ ግን ያያል። ይህ ነገር ለግንኙነታቸው እንቅፋት እንደሚሆን ስለሚያምኑ ዴቪድ አንድ ወሳኝ ውሳኔ ላይ ይደርሳል። ዴቪድ ለሴትዮዋ ቆይ መጣው ብሎ ወደ መታጠቢያ ቤት ይሄዳል። በእጁ ስለት ያለው የስጋ ቢላዋ ይዟል። መስታወቱ ፊት ለፊት ይቆማል። እቅዱ የራሱን አይኖች በቢላዋ አጥፍቶ ልክ እንደርሷ አይነ ስውር መሆን ነበር። በዚህ መንገድ ተመጣጣኝ ይሆናሉ። ፍቅራቸውም ይቀጥላል። ዴቪድ ቢላዋውን ወደ አይኑ ያስጠጋል፣ ይንቀጠቀጣል። ፍርሃቱ ፊት ለፊት ይነበባል። በሌላ በኩል ሴትዮዋ በምግብ ቤት ውስጥ ተቀምጣ ተጠብቀዋለች። በፊልሙ የመጨረሻ ትዕይንት ካሜራው ከሴትዮዋ ላይ አትኩሮ ይቆያል። ዴቪድ አይኑን አጥፍቶ ይመለሳል ወይስ ፈርቶ ሸሽቶ ይሄዳል? ፊልሙ መልሱን አይነግረንም። ስክሪኑ ይጨልማል።
ፊልሙ በሆነ ባልሆነ ምክንያት እንድንጋባ የሚገፋፋንን ማህበረሰብ ይተቻል። ፍቅር ማለት መመሳሰል ወይስ መላመድ? ዴቪድ አይኑን አጥፍቶ ከሆነ ፍቅር መስዋዕትነት ነው ማለት ነው። ጥሏት ከሄደ ደግሞ የሰው ልጅ ባህሪው ራስ ወዳድ ነው ማለት ነው። እናንተስ ምን የምታደርጉ ይመስላችኋል? ለፍቅር ብላችሁ አይናችሁን ታጠፉ ነበር ወይስ ሎብስተር መሆንን ትመርጣላችሁ? ይህ ፊልም መልስ የሌላቸው ጥያቄዎችን ጥሎብን ያልፋል። ስለተከታተላችሁኝ አመሰግናለሁ። ይህን እንግዳና ድንቅ ፊልም እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ይግጠመን።